ሁላችሁም የሰራችሁትን ምግብ ይዛችሁ መምጣት ትችላላችሁ። እሺ አሁን ማቅረብ ትችላላችሁ። አንቺ የሰራሽው ደረቅ እንጀራ ነው እንዴ? አይደለም፣ አሁን ወጡ ይመጣል እየተንተከተከ። ቋንቋ ታዲያ ምንድነው? እንደዚህ ነው እንደምንዳኘው? እሺ ሂጂ ቀጣይ። እንደዚህ አይነት ቋንጣ ፍርፍር ሰርቼ አላውቅም። ይብሉት ወይም ለምን ቁጭ ብሎ አይዳኙ ነው? A few moments later. እንዴ ጋሽ በሬ እንዴ በዚህ ነው ትራክ ነው እንደ ጫቡን የጨመሩት? ይሄ ደሞ ዘይት ሴት አለው። አልጨመርኩም እኮ። እንዴ ዘይት ሳይጨምሩ ነው እንደ ይሰሩት? ምን ላድርግ? ወጪ ቆጣቢነቴን አይታችሁ ነጥብ እኮ እንድትሰጡኝ። ጋሽ በሬ ቋንጣ ፍርፍር ነው የምንሰራው አላሉ እንዴ? ነው እኮ። የታለ ቋንጣ? ቋንጣ ብቻ እኮ ነው የቀረው። በቃ ጋሽ በሬ አሳዩና ይበቃ። ቀጣይ ምንድነው ደግሞ? ገንፎ ነው ገንፎ። በጣም ይጣፍጣል። ውዝዋዜ አሰለፍ ከውሮ ጋር ስትይ ፒተርም ውሮ መሰለሽ እንዴ? በቃ ሂዱ። እንግዲህ ያው ምግቦቹን ቀምሰናቸዋል። ደህና ከሆንን በጤና እስከ በኋላ ከቆየን መልሱን እነግራቸዋለሁ።